ያስቀምጥ ጀግና ነፍጠኛ እንደ ወርቅ በሳት የተፈተነው ልከኛ ጀግና የተነጠረው ትናንትም ዛሬም ሞራ አገሩ ካያያዙ ነው ካጀማመሩ ወሰርኩኝ ብሎ አልጋ ማርተኛ ቤት ልትመራ እንጂ ያንን ጦረኛ ሕፃን ሕፃኑ ጨቅላ እየሞተ ከእጃው ይግደሉኝ አልታከምም ይላል ውባንተ ውባንተ ቆመ እንደ ገብርዬ የጦር አበጋዝ ትልቅ ሰውዬ እንዲህ ነው ጀግና የአማራ ልጅ ሀገሩ ወድቆ ያቆማል እንጂ በጦሩ ሜዳ ከዋለበት ታንክ መትረጊስ ሲጠፋ እሳት ወየዚያን ጊዜ የዚያን ዕለት ጀግናው ውባንተ የጦር አባት በቀኝ በግራ ያሰልፍና ፊት ፊት የሚመራ ነበረ ጀግና ጎራው እንዳለ እምብኝ እንዳለ ለአገሩ የሚወር እሺ ጀግና አለ ከእኛ ያዘያዘው የነበሩ ማለጠቅነው ይገፈው ነበር መስናይፐር ጀግናው ውባንተ አርጎላ አፈር ተጠርነት የአማራ ሕዝብ ነው የነበር ጀግናው በደብረ ዘቢጥ ወንድሙ ጋራ ያው ሁሉ ጠላት ጋር በደበደው ጀግናው ውባንተ በቀኝ በግራ ትልቅ ወንድሙ የቆሰለበት ትንሽ ወንድሙ የተሰዋበት ቤተሰቦቹን የበተነበት አንበሳው ፋኖ ወይ ጀግንነት በተዛመርኩት ሚለው ጥራት ቤተሰቦቹን ይዞ ታጣቂ የድካንባ ባልቤት ጠባቂ የጦር ቀማሪው ጦር እየመራ ከኋላ አይደለም ፊት ለፊት ሆኖ እንደ ተራራ ገብረ ታቦር ላይ እየፎከረ በረሳ ገሎ ጎንደር አደረ ጀግናው ውባንተ በስናይፐር ሦስት ሺህ ጠላት ሲደናበር ገሏቸው መጣ በስናይፐር እስከ ላይ ወርዶ ወንድሙ ጋራ በጠላት ማሳ ቦምብ እየዘራ ያንን አቀበት ያንን ተራራ በአደረ ማርያም ጦር እየመራ ሰኔ ማርያም ላይ አልፎ መሳቢ ከጠላት ጋራ ገዳያ ሙሴት ጀግናው ውባንተ ቆራጡ አማራ ጀግናው ውባንተ መቼ ሞተና እሳት እሳቱን ተክቷልና ግፋ ቁረጠው ያንን ጠላት እየሞቱ ነው ሀገር መስራት ተኩስ አንበሳው በረው ግባና በደንብ አጥንቱ ሀገር ማቆም ነው የአማራ ስራ የአዳም ሰቆቃ የነብር ጫካ ጀግናው ውባንተ ነሽ ጦረኛ አንዱ ቢበቃ ጥሻ ለጥሻ አባሮ ገዳይ ውቃቢ ያስገኛል ፊት ለፊት ስታይ ውባንተ ባንተ የውድመው ዘንዶ የሚነሰንስ እንደ ከፍለዶ ምን ያቆደ ነው ምን የሰከረ የአጅሬን ምሽግ የሰረሰረ የክላሽ ጥይት ጠጥቶ አደረ የተሰዋ እንደው ከጦሩ መሃል ጀግናው እንዳለ መቼ አስክሬኑ ጥሎት ይወጣል ውባንተ ካለ ጀግናው ውባንተ ለአማራ ግንድር ቁሞ ነበረ የግፉን ቀንበር እየሰበረ ሴራ ደባውን እየቀበረ በረሃ ዳሪ እየፎከረ ለዚች ባንዲራ ታምኖ ያደረ እንደወደዳት እንደታመነ ገላውን ሊወስድ አንበሳው ወርቆ ሀገር አቆመ በጥብቅ ማስተላለፍ የምፈልገው እመቤቴ ማርያም በምታውቀው ንጹህ ታጋይ ነው። እመቤቴ ማርያም በምታውቀው ፋኖን በክፍለ ጦር መስርቼ የመጣሁ እኔ ነኝ ከሌሎች የትግል አጋሮች ጋር ሆኜ የምትመለከቱት ሜጀር ጀነራል ውባንተ አባተ ህይወት ያለፈበት ቦታ ነው። የተለያዩ አሉባልታዎች የሚነገሩና ያ ደግሞ ውሸት እንደሆነ በዚሁ አጋጣሚ መግለጽ ፈልጋለሁ። አመሰግናለሁ። እሱ የተሰዋለትን ዓላማ
በደንብ አድርገን እንደምናስቀጽል መላው የሀገራችን ህዝብ እንዲሁም የዓለም ህዝብ እንዲያውቅ ነው የምንፈልገው። በውባንታ አባተ ክፍለ ጦር እንዲሁም የጉና ክፍለ ጦር አመራሮች እስከ ሰራዊታችን ዘመቻዎችን እንደምናስቀጥል መልእክቴን ማስተላለፍ ፈልጋለሁ። አመሰግናለሁ። የሜጀር ጀነራል ውባንታ አባተን ራዕይ ለማስቀጠል ሁሌም ቢሆን ከደቡብ ከሰሜን ከምዕራብ እስከ ደቡብ ባለው መንገዶች በሙሉ የአባታችንን ታሪክ ለማስቀጠል ቃል እየገባው እዚህ ላይ መሰክራለሁ ማለት ነው። ጀነራል ውባንታ አባተ ተባይ ይባላል። በቅርቡ እናቆምበት ነው የቦታ እኛም የአባታችን አደራ አክብረን በስሙ ክፍለ ጦር ጭምር አቋቁመን ምን አይነት ጀብድ በአባቶቻችን እንደተሰራ ሁላችንም እናውቃለን። በድጋሚ ደግሞ በደሙ አማራነትን ጽፎ ያለበት እመቤቴ ማርያም ንጹህ ታጋይ ነኝ እያለ ከቀኝም ከግራም በሚዋከብበት ጊዜ እሱ ግን በደሙ አማራነትን ሐቅን እውነትን ፍትህን ለዚህ ህዝብ እኛም እንደሱ ለዚህ ደም እንደሆነበት ለዚህ ቦታ ሁላችንም አፈር እስክንገባ ደማችን እስኪጠበጠብ እስክንሞት ድረስ ከህዝባችን አደራ ማናፈገፍግ መሆኑን መታወቅ አለበት።